የመጀመሪያ ደረጃ ባ ፈትሐ ደረጃ 2 አሊፍ ሰጊራ ደረጃ 3 ባ ضمه ሲሆን ደግሞ እንየው ضمه ዋው ሰጊራ ቡ ጥያቄ ቁጥር 1 መድ ማለት ምን ማለት ነው? በቀን 9 እንደተማርነው መድ ማለት መወጠር አሊያም መጨመር ማለት ነው የሚለውን አይተን ነበር። ስለሆነ ከምላሻችን ጋር ትክክል የሚሆነው ቢ ማርዘም ወይም መጨመር አሊያም መወጠር ነው። ይህን የመለሳችሁ ማሻአላህ። ጥያቄ ቁጥር 2 ሶስቱ የመድ ፊደላት እነማን ናቸው የሚል ጥያቄ ነበረ። በባለፈው እንደተማርነው የመድ ፊደላቶች 3 ናቸው። አሊፍ ስኩን፣ ዋው ስኩን እና ያ ስኩን እነኚህ 3 ፊደላቶች ናቸው የመድ ፊደል የሚሆኑት። ዝርዝሩን በተመለከተ ቀን 8 ላይ ሄዳችሁ ማየት ትችላላችሁ። ስለሆነ ምላሻችን ሲ አሊፍ፣ ያ፣ ዋው ስኩን ናቸው። ይህን የመለሳችሁ ማሻአላህ። ጥያቄ ቁጥር 3 ይህ ምልክት ዳሽ ሰጊራ ይባላል ብለን ነበር። ይህች ያንሳል በትንሹ የምትጻፈው በባለፈው ስንማር ያ ሰጊራ እንደሆነ ተነጋግረናል። አሊፍ ሰጊራ አሊፍ ራሷን ነው የምትመስለው በትንሽ መጻፏ እንጂ ዋው ሰጊራም ልክ እንደዛው ያ ሰጊራ ብቻ ነች ከያ ለየት ብላ በትንሽ ያ ምልክት ያንሳል ምልክት የምትጻፈው። ስለሆነ ምላሻችን ሲ ያ ሰጊራ ነው። ይህን የመለሳቸው ማሻአላህ። ጥያቄ ቁጥር 4 ዋው ስኩን መድ ለመሆን ከፊት ለፊቱ የመጣው ፊደል ዳሽ ሐረካ መያዝ አለበት ብለን ነበረ። በባለፈው ትምህርታችን ዋው ስኩን መድ ለመሆን ከፊት ለፊቱ የሚመጣው ፊደል ضመ ሐረካ መያዝ እንዳለበት ተምረን ነበረ። ስለዚህ ምላሻችን ቢ ضመህ ነው። እነኚህን ሰጊራ መዶች በምናነብበት ጊዜ 3 መሰረታዊ ሂደቶችን እንከተላለን። የመጀመሪያው የሚሆነው ፊደሉን ማንበብ እና ሐረካውንም አብሮ አንድ ላይ ማንበብ ነው። ሁለተኛ የሚሆነው ደግሞ ሰጊራ መድ ብለን ይች አሊፍ ትንሹን የተጻፈችውን አሊፍ ሰጊራ፣ ዋው ትንሹን የተጻፈችው ዋው ሰጊራ፣ ያንሳል በትንሹ የተጻፈችው ደግሞ ያ ሰጊራ ብለን ሰጊራ መዱን እናነባለን። ሶስተኛና መጨረሻ ደግሞ ሰጊራ ስናስገባበት የሚያመጣውን ውጤት አንድ ላይ እናነባለን ማለት ነው። ኢንሻአላህ አንድ ባንድ በእያንዳንዱ ምሳሌ ሳሳያችሁ ደግሞ ይበልጥ ግልጽ ይሆናል። ከመጀመሪያው ጀምራለሁ። እንደምታዩት ባ ከፈትሐና ከአሊፍ ሰጊራ መጥቷል። ሂደት በሂደት እናንብበው። የመጀመሪያ ደረጃ ባ ፈትሐ ደረጃ 2 አሊፍ ሰጊራ ደረጃ 3 ባ ضመህ ሲሆን ደግሞ እንየው ከዋው ሰጊራ ጋር በሚመጣበት ጊዜ ባ ضመህ ዋው ሰጊራ ቡ ግልጽ ይመስለኛል። አሁን ደግሞ ያ ሰጊራን ከከስራ ስትመጣ እንይ ባ ከስራ ያ ሰጊራ ቢ ሰጊራን በጣም ግልጽ ይመስለኛል። እነዚህ መዶች ሲገቡ ትንሽ እርዝማኑን እንጨምራለን። ብቸኛ የሚለየው ነገር ምንድን ነው? ፈትሐ ከአሊፍ ሰጊራ ጋር በሚመጣ ጊዜ አራተኛ ፊደል መሆኑን ነው። እስከዛሬ ፈትሐ የመጀመሪያ ፊደል ብለን ነበር የተማርነው። አሁን ግን አራተኛ ፊደል ይሆናል። ማለትም ባ ፈትሐ በ ብለን ነበር። አሁን እዚህ ጋር በምንቀራ ጊዜ ባ ፈትሐ አሊፍ ሰጊራ ባ እንላለን ማለት ነው። ኸይር ቢስሚላሂ ረሕማን ረሒም الدرس الثامن ስምንተኛው ትምህርት الألف الصغيرة ትንሿ አሊፍ والياء الصغيرة ትንሿ ያ والواو الصغيرة ትንሿ ዋው መድ። ኸይረን ለአነባበብ ይቀል ዘንድ ሁለት አይነት መንገዶችን እንከተላለን። መጀመሪያ ረጋ ብለን አንድ ባንድ ሶስቱንም ደረጃዎች የተከተልን እንሄዳለን። በመቀጠል ፈጠን ብለን ወደ ንባቡ እንሄዳለን። ኸይር ባ ፈትሐ አሊፍ ሰጊራ ባ ያ ፈትሐ አሊፍ ሰጊራ ያ ራ ፈትሐ አሊፍ ሰጊራ ራ ሚም ፈትሐ አሊፍ ሰጊራ ማ ላም ፈትሐ አሊፍ ሰጊራ ላ
واو فتحة ألف صغيرة و نون فتحة ألف صغيرة نا همزة فتحة ألف صغيرة ها فتحة ألف صغيرة ها عين فتحة ألف صغيرة خيرا قلت يመስለኛል ወደ ያ صغيرة እንሄዳለን با كسرة يا صغيرة بي يا كسرة يا صغيرة يي را كسرة يا صغيرة ري ميم كسرة يا صغيرة مي لام كسرة يا صغيرة لي واو كسرة يا صغيرة وي نون كسرة يا صغيرة ني همزة كسرة يا صغيرة إي ها كسرة يا صغيرة هي عين كسرة يا صغيرة عي خيرا بمقتل ولا واو صغيرة نالفالن با ضمة واو صغيرة بو يا ضمة يا صغيرة يو را ضمة واو صغيرة رو ميم ضمة واو صغيرة مو لام ضمة واو صغيرة لو واو ضمة واو صغيرة هو نون ضمة واو صغيرة نو همزة ضمة واو صغيرة أو ها ضمة واو صغيرة هو عين ضمة واو صغيرة عو خيرا نبابهن يመስላል እናንተ ደግሞ ረጋ በላችሁም ፈጠን ብላችሁም ማንበቡን ተለማመዱበት والله تعالى أعلم ጥያቄ ቁጥር 1 ይህ ቃል ምን ተብሎ ይነበባል ኤ با فتحة ألف صغيرة با بي نون فتحة ألف صغيرة نا سي با فتحة ب دي نون فتحة ن ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል ኤ ቫ ضمة واو صغيرة ظو بي با ضمة واو صغيرة بو سي ظا ضمة ظو دي با ضمة بو ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል ኤ غين كسرة يا صغيرة غي بي عين كسرة يا صغيرة عي سي غين كسرة غي دي عين كسرة عي ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል ኤ تا فتحة ألف صغيرة تا بي تا فتحة تا سي يا فتحة يا دي يا فتحة ألف صغيرة يا